ተማሪዎቻችን ዛሬ ደግሞ ሶልቪንግ ኳድራቲክ ኢኩዌሽንስ ከሚሉ ሶስት ቴክኒኮች ውስጥ የመጀመሪያውን ፋክተራይዜሽን የምትለዋን እናያለን። እንግዲህ ፋክተራይዜሽን ኮምፕሌቲንግ ዘ ስኩዌር ኤንድ ኳድራቲክ ጀነራል ኳድራቲክ ፎርሙላ ናቸው ቴክኒኮቻችን። ፋክተራይዜሽንን ስናይ ፋክተራይዜሽን የኳድራቲኩን ሊኒየር ፋክተርስ ፈልገን ዘር ፕሮዳክት ኢኳልስ ቱ 0 ብለን በመነሳት ሶልቭ የምናደርግበት ቴክኒክ ነው። So 2x squared minus 6x plus 7 equals to 3 is given. How can we solve this quadratic equation? መጀመሪያው እሱን ወደ ስታንዳርድ ፎርሙ መቀየር ነው። ወደ ስታንዳርድ ፎርሙ መቀየር ማለት x squared plus bx plus equals to 0 ፎርም ማለት ነው። ስለዚህ 2x squared minus 6x plus 7 minus 3 equals to 0 ሰሪን ወደዚህ ማምጣት ማለት ነው። ስለዚህ 2 times x squared minus 6x plus 4 ይሆንልናል እኩል ይሆናል 0። ዜን አሁን ቀጥሎ የምናነሳው ጥያቄ የትኞቹ ቁጥሮች ናቸው ሲደመሩ -6 ሲባዙ ደግሞ የ2 እና የ4ን ፕሮዳክት 8 የሚሆኑት ሚሊዮን ጥያቄ ነው የምናነሳው። እነዚህ ቁጥሮች ደግሞ -2 እና -4 ናቸው። -2 እና -4 ብንደምራቸው -6 ይመጣሉ፣ ብናባዛቸው ደግሞ +8 ይሆናሉ። ሶ -2 እና -4 ናቸው ማለት ነው። ይሄን ካወቁ 2x squared minus 6x plus 4 equals 0 የሚለውን ወደ 2x squared minus 2x minus 4x plus 4 equals to 0 ላለው ምክንያቱም -2x እና -4x ከ-6x ጋር እኩል ስለሆኑ ተባስተው -8 ተደምረው -6 የሚሰጡ ደግሞ እነሱ ስለሆኑ ማለት ነው። ስለዚህ የዚህችን የሁለቱን ተርሞች ኮመን ፋክተር የነዚህን የሁለት ተርሞች ኮመን ፋክተር እንፈልግላቸዋለን። የነዚህ ኮመናቸው 2x ነው። 2xን ሳወጣው ከዚህኛው x ትቀራለች፣ ከ2x ላይ ደግሞ 1 ትቀራለች ማለት ነው። ማይነስ የ4x እና የ4 ደግሞ ኮመናቸው 4 ነች። 4ን ባወጣ -4 ኢንቱ እዚህ ጋር x ትቀራለች። -4ን ስለሆነ ያወጣዋት እዚህ ጋር -1 ትቀርኛለች ማለት ነው። እኩል ይሆናል 0። ከዚህ በኋላ በተመሳሳይ ከላይ እንዳልኩት የ2x ኢንቱ x -1 እና 4 ኢንቱ x -1 ኮመናቸው ደግሞ x -1 ነች። እሷንም እንደገና ኮመን አወጣታለሁ x -1 times by በዚህኛው በኩል 2x ትቀርኛለች፣ በዚህኛው በኩል ደግሞ -4 ትቀራለች equals 0። ስለዚህ ሁለቱ ቁጥሮች ተባዝተው 0 ሊሆኑ የሚችሉት ቢያንስ አንዳቸው 0 ከሆነ እሱን ሐሳብሽን ወስደን x -1 equals 0 or 2x -4 equal ይሆናል 0 sorry -4 equal ይሆናል 0። እሺ ከዚያ ይሄ ሊኒየር ናቸው፣ በቀላሉ ሶልቭ እናደርጋቸዋለን። አንድ ነው ወደዚያ ስንወስድ አንድ ትሆናለች። ይሄ አንደኛው ሶሉሽን ነው። ወይም 2x -4 ነው፣ 2x እኩል ይሆናል ወደዚያ ስንወስዳት +4 ትሆናለች። ለ2 ስናካፍለው x እኩል ይሆናል 2 ይቀራል ማለት ነው። ስለዚህ የቅድሙን ኳድራቲክ ኢኩዌሽን ሳቲስፋይ ሊያደርጉ የሚችሉት ቁጥሮች x እኩል ይሆናል 2 እና x እኩል ይሆናል 1 ናቸው። Thank you very much.